የ84 ዓመት የእድሜ ባለጸጋ በሆነው አንጋፋው የካቲት 2567 ትምህርት ቤት ነው የሚገኘው። በ1934 ዓመተ ምህረት እንደተመሰረተ የሚነገርለት የካቲት 2567 ትምህርት ቤት በቀድሞ ስሙ ራስ አባተ ቦያለው ይባል ነበር። በአሁን ጊዜ ደግሞ በመጠሪያ ስሙ የካቲት 2567 ሁለተኛ ደረጃ ትምህርት ቤት ተብሎ ይጠራል። እንግዲህ ቦሳና ከተማ የሚገኝ ትምህርት ቤት ነው። በርካታ ለሀገር የተረፉ ምሁራንን ማፍራት ይችላል። ለ84 ዓመታት ያህልም ደግሞ እስከዛሬ ድረስ ማለት ነው ለሀገር ተረካቢ የሚሆኑ የሀገር ተረካቢ ዜጎችን እያፈራ ይገኛል። ስለ ትምህርት ቤቱ አጠቃላይ ነገር እናስቃኛችኋለን። አብሮነታችሁ አይለየን። ካጠገቤ በትምህርት ቤቱ ከ30 ዓመታት በላይ ያገለገሉ መምህር አቶ ወንዱ ከበደ ይባላሉ። የሂስትሪ መምህር ናቸው በትምህርት ቤቱ። ከሳቸው ጋር ነው የሚገኘው። ሰላም ነው፣ እንዴት ነው? እግዚአብሔር ይመስገን። እንደምነሽ? አለን ይመስገን። ስሜ መምህር ወንዱ ከበደ እባላለሁ። በዚህ ትምህርት ቤት ውስጥ የሂስትሪ ዲፓርትመንት ውስጥ የሂስትሪ መምህር ነኝ። በአጠቃላይ እንግዲህ እኔ በብዙ ሀገር ዞር ያለው ብዙ ሀገሮችንም ተመልክቻለሁ። መጨረሻ ላይ እንግዲህ በዚህ በየካቲት ትምህርት ቤት ውስጥ ሆኜ የሂስትሪ ትምህርት በማስተማር ላይ ይገኛለሁ። ትምህርት ቤቱ ብዙ ምሁራኖችን፣ ዶክተሮችን፣ ኢንጂነሮችን፣ ፓይለቶችን ብዙ ያልታወቁ ስማቸው ያልተጠቀሱ ሰዎችን ያፈራ ትምህርት ቤት ነው። የማይረሱት አጋጣሚ እንደው ካለ አዝናኝ የሚያስተምሩ አጋጣሚ ካለ? እኔ በህይወቴ የማረሳው ነገር እዚህም ባሉንም የሆነ ጊዜ አንደኛ ደረጃ ሳስተምር ሳይንስ እያስተማርኳቸው ያለው ተማሪዎቹን የተለያዩ በመርሃ ገንዳ ውስጥ ያሉትን የተለያዩ የቤት ኢንሴክቶችን ሌሎችንም እንስሳቶችን እያሳየዋቸው እስቲ ይንጣንጡ፣ አንበጣ አንጡ፣ ቢራቢሮ አንጡ ምናምን ብዬ የተለያዩ እንስሳቶችን አንጡ አልኳቸው እና በህይወት የማረሳው ልጅ አንድ ተማሪ በትልቅ ጠርሙስ ውስጥ እባብ ይዞልኝ መጥቷል እና እባብ ይዞ ሲገባ ልክ ክፍሉ ወንበሩ ተሰባብሮ ግማሹ በመስኮት እኔም ራሴ በበር በጥሼ ምን አድርጌያለሁ ወጥቻለሁ። ሲሪየስሊ በቃ ደነገጠን። ከዛ በኋላ ያልልጅን ጠርቼው እንዴት ያስከው ስለው ልጁ ለካ አራኔ ብዙ ጊዜ እባብ በመያዝ የታወቅኩ ነው ያለው። እና አንዳንዴ እንደዚህ በምንናገርበት ሰዓት ተማሪዎች በየዋህነት የምንነግራቸው ጊንጥም ሊያመጡ ይችላሉ፣ ሌላም እንስሳ ሊያመጡ ይችላሉ። ስለዚህ እነዚህ ጋር ያጋጠመኝ ይሄ አንዱ ነው። እናመሰግናለን። ክብረት ይስጥልን። አሜን። ረጅም እድሜና ጤና እመኝልዎታለሁ። አሜን። ክብረት። እኔም አመሰግናለሁ። ሰላም ጤና ይስጥልን። እንደምን ከረማችሁ? የምገኘው የካቲት 2567 ትምህርት ቤት ሆሳዕና ነው። ትምህርት ቤቱ ርዕሰ መምህር መሰረት ታምራት ጋር ነው የምገኘው። ፕሪፓራቶሪ ላይ ያለው እኔም 11 ላይ አስተማሪ ነበረች፣ የእንግሊሽ መምህር ነበረች እና ዛሬ ደግሞ በዚህ መልኩ የትምህርት ቤቱ ርዕሰ መምህር ሆና ስላገኘኋት በጣም ደስ ብሎኛል። እኔ ወይዘሮ መሰረት ታምራት እባላለሁ። በየካቲት 25 ሁለተኛ ደረጃ ትምህርት ቤት ውስጥ በሪፎርሙ ከመጡ ርዕሳነ መምህራን ውስጥ አንዷ ነኝ። በየካቲት 2567 ሁለተኛ ደረጃ ትምህርት ቤት 2597 በላይ የሆኑ ተማሪዎች አሉን። ወደ 221 የሚሆኑ የአስተዳደር ሰራተኞችና መምህራን ያሉበት ስታፍ ነው እና በጣም ሰፊና ግዙፍ የሆነ ተቋም ነው። ብዙዎችን ያፈራ፣ ብዙዎችን ለቁም ነገር ያበቃ አንጋፋ ትምህርት ቤት ነው። አንጋፋ መምህራን ያሉበት፣ የአስተዳደር ሰራተኞች ያሉበት ነው። እኔ ለብዙ ዓመታት ወደ 15 ዓመታት በመምህርነት አገልግያለሁ። በእንግሊዝኛ ቋንቋ መምህርነት። አሁን ላይ እንግዲህ በየካቲት 2567 ሁለተኛ ደረጃ ትምህርት ቤት እገኛለሁ በርዕሰ መምህርነት። እሺ፣ መጀመሪያ ስሜ ደጀኔ አበበ ይባላል። የካቲት ትምህርት ቤት ውስጥ ያገለገልኩት ለ14 ዓመት አገልግያለሁ። ስለዚህ የካቲት ትምህርት ቤት ቢያንስ ካለውበት ዓለም ውስጥ ግማሹን አሳልፌያለሁ ልበል። በጣም ደስ ይላል። እሺ፣ መምህርነት ለአንተ እንደው ምን አይነት ትርጉም ይሰጥሃል? መምህርነት ማለት የአንድ ሰው ያወቀውን ነገር ለማህበረሰቡ ማሳወቅ ስለሆነ ያ ደግሞ ማለት ማህበረሰቡ ምን ያህል አውቋል፣ ምን ያህልስ መገንዘብ ይችላል፣ ለነገ ላይፉ ደግሞ ምንድነው የሚለውን ነገር ማሳወቅ ስለሆነ በጣም ደስ የሚል ነገር ነው። ስሜ ታምራት ወቴ ይባላለሁ። የካቲት 2567 ፊዚክስ መምህር ነኝ። መምህርነት እንዴት ይገልጹታል? እንደው ለእርሶ ምን አይነት ትርጉም አለው መምህርነት? ለኔ መምህርነት ያው ወድጄ የገባበት ስለሆነ ዜጎችን ለመቅረጽ ወስኜ የገባው ስለሆነ ለኔ በጣም
ደስ የሚል የሚወደው ሳብጀክትም ነው። ማምረም ሆነ ወደጀ ገቡበት ስራ ደስ ይለኛል። የተማሪዎቹ ውጤት ለማየት ስለሚሰራ ደስ ይለኛል። ዳዊት ሽበሺ ይባላልው የማቴማቲክስ መምህር ነኝ። በጣም ታዋቂ የማትስ መምህር እንደሆን ካውቃለሁ። የቴት ትምህርት ቤቶች አስተምረሃል? ግንብቹ ሃይ ስኩል የሚባል በሀዲያ ዞን ግንብቹ ወረዳ ላይ አስተምሬያለሁ። ሆሳና ውስጥ በሙሉ ለሙሉ አብዛኛው ትምህርት ቤት አስተምሬያለሁ ማትስ ማለት ነው። ምን ያህል አመት አገለገልክ? 21 አመት አገልግያለሁ። በጣም ጥሩ ነው፣ ደስ ይላል። እዚህ ትምህርት ቤት የካቲት 2567 ትምህርት ቤት 2004 እና 2005 እዚህ ትምህርት ቤት ስማር ሚኒ ሚዲያ የሚሰራበት ቦታ ነበር እዚህ ማለት ነው። አዘጋጅ አቅራቢ ሆኜ እንዲሁም ደግሞ ቴክኒሻን እየሆንኩኝ ብዙ ስራዎችን ስንሰራ ነበረ ከጓደኞቼ ጋር በጧት ፈረቃ እንዲሁም ከሰዓት ፈረቃ በሴሚስተር ስንቀያየር እዚህ ነበርና ሚኒ ሚዲያ ምን ሰራው በጧት ፈረቃ እኔ ሰራ ነበር። ከሰዓት ፈረቃ ደግሞ የፋና ቴሌቪዥን ጋዜጠኛ የሆነው ዮሴፍ ባልደረባዬ ይሰራ ነበርና ያው ከዚህ የተነሳ ነው በልጅነታችን ያለንን ጸጋ በመጠቀም እዚህ ስናካብት የነበረው ነገር ነውና ዛሬ ላይ እንድንሰራበት እንዲታይ ያደረገው ትምህርት ቤት ላቅ ያለ አስተዋጽኦ እንዳለው አንዱ ማሳያ ነው ማለት ነው። በብዙዎቻችሁ ጥያቄ መሰረት በሀዲያ ዞን አንጋፋ ትምህርት ቤት በሆነው የካቲት 2567 ሁለተኛ ደረጃ ትምህርት ቤት ተገኝተን የትምህርት ቤቱን አጠቃላይ መሰናዶ በዚህ መልኩ ሰርተናል። አብራችሁ ስለነበራችሁ እጅግ እናመሰግናለን። ክብረት ይስጥልን።